ሰላም ለእናንተ ይሁን እንደምን አላችሁ? ዶክተር ጋሻዬ ነኝ። በዚህ የዩቲዩብ ቻናል ላይ ከተገናኘን ጥቂት ቆየት ብለናል። ዛሬ ወደ እናንተ የመጣሁበት ምክንያት እንደምታውቁት ወደ አሜሪካ ብዙ ኢትዮጵያውያንና ኤርትራውያን የስኮላርሺፕ እድሎችን ትሞክራላችሁ። ነገር ግን አሁን ባለው የኢሚግሬሽን ሁኔታ የተነሳ ግራ መጋባት ውስጥ ላላችሁ፣ በተለይም ደግሞ አሜሪካን ሀገር ውስጥ በትምህርት ላይ ያላችሁ ልጆች ማድረግ ስለሚገባችሁ ነገር ጥቂት ሀሳቦችን ልሰጣችሁ ነው። እንደምታውቁት ብዙ ሰዎች ወደ አሜሪካ ለትምህርት ሲመጡ ከትምህርት በኋላ የስራ እድሎችን ፈልገው ኑሯቸውን በዘላቂነት እዚህ ሀገር ለማድረግ ሙከራ ያደርጋሉ። ነገር ግን ትምህርታቸው ላይ ተጠምደው ጊዜው ሳያስቡት ስለሚፈጥንባቸው የትምህርት ማጠናቀቂያ ወይም ደግሞ መገባደጃ ጊዜ ሲደርስ ግራ መጋባት ውስጥ ይገባሉ። ከዚያ በኋላ በህጋዊ መንገድ እዚህ ሀገር የመቆየት እድላቸው የመነመነ ይሆናል። ብዙዎቹ ግራ ይጋባሉ፣ አጣብቂኝ ውስጥ ይገባሉ። የተለያዩ መንገዶችን ለመፈለግ ሙከራ ያደርጋሉ ወይም ደግሞ ወደ ሀገራቸው ይመለሳሉ። አሁን ይሄንን ቪዲዮ የምሰራው አሜሪካን ሀገር በተለይም በማስተርስ እና ፒኤችዲ ሌቭል እየተማራችሁ ያላችሁ ልጆች ትኩረት እንድትሰጡትና እንድታደርጉት የምመክራችሁን ነገር ነው። ብዙዎቻችን ወደዚህ ሀገር ስንመጣ በተለይ በሀበሻው ኮሚኒቲ ዘንድ ኢንፎርሜሽን ማካፈል ብዙ የተለመደ ስላልሆነ አንዳችን ያለፍንበትን መንገድ ለሌሎቻችን የማሳየት ዝንባሌያችን ወይም ደግሞ ባህላችን በጣም ደካማ ስለሆነ ብዙ መረጃዎች ያመልጡናል። በትምህርት ቤት ውስጥ እኔም በነበርኩበት ሰዓት ፒኤችዲ እየሰራው በነበረበት ሰዓት ወደ ቋሚ ነዋሪነት ወይም ደግሞ ወደ ግሪን ካርድ የሚወስደኝን መንገድ የሚያመላክተኝ ሰው አልነበረም። ነገር ግን ባደረኩት ጥቂት ፍለጋ እና ከሌሎች አፍሪካውያን ወንድሞች ጋር በመነጋገር የደረስኩበት መረጃ ከዛ በኋላ እኔ ደግሞ ያለፍኩበት መንገድ ስላለ ያንን ሼር ላደርጋችሁ ነው። በተለይ በማስተርስ እና በፒኤችዲ ሌቭል እየተማራችሁ ያላችሁ ልጆች ትልቅ እዚህ ሀገር በቋሚነት እንድትቆዩ ወይም ደግሞ ወደ ግሪን ካርድ የሚያሸጋግራችሁ ትልቁ መንገድ ወይም ደግሞ ትልቁ መስመር፣ ነገር ግን በብዙዎች የማይታወቀው በኢትዮጵያውያን ተማሪዎች ዘንድ የኢቢ2 ናሽናል ኢንትረስት ዌይቨር የሚባል አፕሊኬሽን ነው። ኢቢ2 ማለት ኢምፕሎይመንት ቤዝድ ግሪን ካርድ ሆኖ ካቴጎሪው ኢቢ2 ይባላል። ወይም ደግሞ ኢቢ1 የሚባልም ከዛ በላይ የሆነ ካቴጎሪ አለ። አውትስታንዲንግ ሪሰርቸር ከሆናችሁ፣ አውትስታንዲንግ ስኮላር ከሆናችሁ በኢቢ1 ካቴጎሪ መሄድ ትችላላችሁ። ነገር ግን ለብዙዎቻችሁ ኮንቪኒየንት የሆነው የኢቢ2 ናሽናል ኢንትረስት ዌይቨር ወይም ደግሞ ኢቢ2 ኤንአይደብሊው የሚባል አፕሊኬሽን መንገድ አለ። ይሄ የኢቢ2 ኤንአይደብሊው ወይም ደግሞ ናሽናል ኢንትረስት ዌይቨር አፕሊኬሽን ማለት ምንድን ነው? የምታጠኑት ጥናት፣ የምትሰሩት ሪሰርች የአሜሪካን ናሽናል ኢንትረስት ፕሮሞት የሚያደርግ ወይም ደግሞ ለሀገሪቱ ፍላጎት ግብአት የሚሆን አገሪቱ በምትፈልጋቸው ዘርፎች የሀገሪቱን እድገት የሚያፋጥን ወይም ደግሞ ኮንትሪቢዩት ማድረግ የምትችሉ መሆናችሁን በፊልድ ኦፍ ስታዲያችሁ እና በእናንተም በኢንዲቪጁዋሊ ባደረጋችኋቸው ሪሰርቾች የምታረጋግጡበትና ለሀገሪቱ አስፈላጊ ስለሆንኩኝ ወይም ደግሞ የምሰራው ስራ ለአሜሪካ መንግስት እና ለአሜሪካ ሀገር ጠቃሚ ስለሆነ የአሜሪካ መንግስት በዚህ ሀገር በቋሚ ነዋሪነት እንድመዘገብ ወይም ደግሞ በቋሚ ግሪን ካርድ እንዳገኝ ይፍቀድልኝ ብላችሁ የምታመለክቱት የማመልከቻ አይነት ነው። ለዚህ ደግሞ ምንድነው የሚያስፈልጋችሁ? በማንኛውም መስክ ላይ ያላችሁ ልትሆኑ ትችላላችሁ። ግራጁዌት ስተዲ ወይም ደግሞ ማስተርስ እና ፒኤችዲ ላይ እንደሚታወቀው ጥናትና ምርምር ታካሂዳላችሁ። የምታካሂዱትን ጥናትና ምርምር ወደ ህትመት ወይም ደግሞ ወደ ፐብሊኬሽን መቀየር አለባችሁ። ማስተርስ ከሆናችሁ ከተለያዩ ፕሮፌሰሮች ጋር በመጠጋት ሪሰርች አሲስታንት ልትሆኑ ትችላላችሁ። ፒኤችዲም ስትሆኑ እንደዚያው። በተለይ ፒኤችዲ ተማሪዎች ያው ፐብሊሽ ማድረግ አንዱ ኤክስፔክቴሽን ስለሆነ ይህንን ኦልሬዲ ታውቃላችሁ። ግን ማስተርስ ተማሪዎችን ብትሆኑ ማንኛውንም ለኮርስ የምትጽፉትን ፔፐር ጥናታዊ በመሆነ መልኩ አዘጋጅታችሁ ስታንዳርዱን እና ሳይንቲፊክ ሪኳየርመንቱን በሚያሟላ መልኩ እያንዳንዱን ፔፐሮቻችሁን
ለህትመት በሚበቃ መልኩ እያዘጋጃችሁ ብታሳትሟቸው የህትመት ሬከርዳችሁን በማሳየት ከዚያ በኋላ ደግሞ የታተሙት ስራዎቻችሁ በሌሎች ጥናት አድራጊዎች ደግሞ በሌሎች ሪሰርቸሮች ሳይት የተደረጉ ከሆነ ያንን እማኝ በማቅረብ ከዚያ በተጨማሪ ደግሞ በተለያየ መልኩ እነዛ ሳይት ያደረጓችሁ ሰዎች ከ2 እስከ 3 እስከ 4 ሰዎች ለእናንተ የሬኮሜንዴሽን ወይም ደግሞ ሌተር ኦፍ ሬኮሜንዴሽን ወይም ሌተር ኦፍ ሬፈረንስ ወይም እማኝ የመሆን ደብዳቤን የሚጽፉላችሁ ከሆነ የናሽናል ኢንትረስት ዌይቨር በኢቢ2 ካቴጎሪ ማመልከት ትችላላችሁ። ይሄንን ለማድረግ በጣም የተለያዩ የሎ ፈርሞች አሉ ወይም ደግሞ አቶርኒዎች አሉ በዚህ ዙሪያ የሚሰሩ የተወሰነ ገንዘብ ቢያስወጣችሁም እስከ 4000 እስከ 5000 ዶላር የዚያ ገንዘብ ችግር ካለባችሁ በራሳችሁም ቢሆን ፋይላችሁን አዘጋጅታችሁ አመልክታችሁ የናሽናል ኢንትረስት ዌይቨር ማግኘትና ወደ ግሪን ካርድ መጓዝ ትችላላችሁ። ብዙ ተማሪዎች ከተመረቁ በኋላ ይህንን ማድረግ እንዳለባቸው ያስባሉ። እኔ የምመክራችሁ ከአሜሪካ ከገባችሁበት ጊዜ ጀምሮ ሊሆን ይችላል። አሜሪካም ከመምጣታችሁ በፊት ባላችሁበት ትምህርት ቤት ሊሆን ይችላል። የግራጁዌት ስኩል ዓላማ ካላችሁ በሪሰርች ላይ በደንብ ስትሮንግሊ እንድትሳተፉ ከዛ በኋላ ፐብሊሽ እንድታደርጉ ወደ አሜሪካም ከመጣችሁ በኋላ ጊዜ ሳታባክኑ ፐብሊኬሽኖችን በሚገባ ፐብሊሽ እንድታደርጉ ራሳችሁን በሪሰርቹ ዓለም ስትሮንግሊ ሪፕሬዘንት እንድታደርጉ አሳስባችኋለሁ። መንገድ የለም ብላችሁ የምታስበው በኤፍ1 የመጣችሁ ተማሪዎች ብዙዎቻችን እንደምታውቁት ከኤፍ1 ከጨረስን በኋላ ኦፒቲ የሚባል ጊዜያዊ የስራ መፈለጊያ ቪዛ ወይም ደግሞ ፈቃድ ቪዛ ሳይሆን ፈቃድ እናወጣለን ከትምህርት ቤትና ከአሜሪካ መንግስት ከሚመለከተው ኦፊስ ጋር በመሆን ከዛ በኋላ ስራ እንፈልጋለን። ካላገኘን ግን እዚህ ሀገር የመቆየት እድል አይኖረንም ማለት ነው። ናሽናል ኢንትረስት ዌይቨር ወይም ደግሞ ኢቢ2 የሚባለው ግን አፕሩቭድ ከሆናችሁ ለግሪን ካርድ ቀጣሪ ባይኖራችሁም ግሪን ካርዱን ካገኛችሁ እዚህ ሀገር ተደላድላችሁ ስራችሁን መፈለግ ትችላላችሁ። ወይም ደግሞ ሌሎችም ከተመረቃችሁበት የስራ ዲስፕሊን ውጪም ዋንስ ግሪን ካርድ ካላችሁ ለሰርቫይቫል እስከ ጊዜው ድረስ ልትሰሩ ትችላላችሁ ማለት ነው። ስለዚህ እባካችሁ ይሄ እድል አያመልጣችሁ። ብዙ ሰዎች ይሄ መረጃ ስለሌላቸው ተማሪ ሆነው ግሪን ካርድ ማመልከት እንደማይችሉ ያስባሉ። ጊዜ ይወስዳል። ከ2 እስከ 3 ዓመት ፕሮሰሱ ሊወስድ ይችላል። ነገር ግን ካሁኑ ቢልድ ብታደርጉ እንደገባችሁ ሁሉን ነገር ብትጀምሩ በተማሪነታችሁ ላይ ሆናችሁ እመክራችኋለሁ። ተጨማሪ መረጃዎች ከፈለጋችሁ በዚሁ ቻናል ጥያቄ ልጠይቁኝ ትችላላችሁ። የሚቻለኝን ያህል ለመመለስ እሞክራለሁ። ኢቢ2 NIW ብላችሁ የሪኳየርመንቶቹን እና ወዘተ ጉግል ማድረግ ትችላላችሁ። ተጨማሪ መረጃዎችም ለመስጠት እሞክራለሁ። ዶክተር ጋሻዬ ነኝ። መልካም ጊዜ ይሆንላችሁ።